ይሄን 50 ሺህ ብር እንደምታዩት በቀላል ሜክ ማድረግ ስለሚቻል የምግብ ቻሌንጅ ነው። የምግብ ቻሌንጅ በልቶ የጨረሰን 50 ሺህ ብር የሚሸለመው ማለት ነው። ስለዚህ እስኪ ተወዳዳሪዎችን እያንዳንዳቸው ኢንተርቪው እናደርጋቸውና ስማችን ያስተዋውቁናል። ወደ ጉዳያችን እንገባለን ማለት ነው። እሺ እኔ እሸቴ ይባላለሁ። እንግዲህ እዚህ ጋር የምገኘው ከተወዳዳሪዎች ውስጥ አንደኛ ለመውጣት ነው። እሺ ማህሌት ይባላለሁ። የሚያቃጥል ነገር ብዙ አድናቂ አይደለሁም። እሺ እኔ ቤተልሔም ይባላለሁ። እንግዲህ ለ50 ሺህ ብር እንማማታለን። ጌታቸው ይባላለሁ። እንግዲህ ለመጨረስ በጣም በጉጉት እየጠበቅኩት ነው። አብነት ይባላለሁ። እቺን እንኳን ባንዴ ነው የምጎርሳት። መስከረም ይባላለሁ። አሽንፋል ቤት ተስፋ አደርጋለሁ። ሜላት ይባላለሁ። ውድድሩን እኔ ነኝ አንደኛ መውጣ። ዮርዳኖስ ይባላለሁ። ቻሌንጁን ተቀላቅያለሁ፣ አሸንፋለሁ። ውድ ተመልካቾቻችን እንዳያችሁት እንግዲህ ራሳቸውን አስተዋውቀዋል። 50 ሺህ ብሩን ማን እንደሚበላው ያው በጋራ እንመለከታል ማለት ነው። መጀመሪያም ተናግሬ ነበር። ያታችሁን ከሆነ ብሩን በኢነርጂ ነው ያወጣሁት። ሃይላንዱ ቀዳዳ ሳይሆን አይቀርም ወይ ጎደሎ ነው የተሰጠው። ተመልካቾቻችን እንደምታዩት እንግዲህ ቻሌንጁን እንደምታውቁት እሺ ነው የበላው። ሽልማቱ ደስ ነው እናስረክበው። እንግዲህ ቤተሰቦቻችን ቻሌንጁ ይሄን ይመስል ነበረ። ለቀጣይ ደግሞ ቀጣዩን ቻሌንጆችና ሌሎችን ፕሮግራሞች ለማየት ላይክ እና ሼር በማድረግ ከልብ እናመሰግናለን። ስላሸነፋችሁ